بسم الله الحمد لله صلى الله وسلم على محمد وعلى آله وصحبه أجمعين أما بعد يا الله سبحانه وتعالى عندنا ممسكر يا نبي صلى الله عليه وسلم ملእክተኝነታቸውን መመስከር ከእስልምና መሰረቶች አንዱና ዋነኛው ነው ስለ ሸሃደቱ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ስናነሳ لا إله إلا الله مالت من مالتنا ترجمة من دنو እንደዚሁም ደግሞ መስፈርቶቿስ ምንድናቸው ነብዩ ሰለላሁ ዐለይሂ ወሰለም ስናምን መስፈርቶቹ ምንድናቸው የሚለውን ሁላችንም ልናውቅ ይገባል ማለት ነው ስለ لا إله إلا الله ትርጉም ቁርአኑ ስለ አላህ Subhanahu Wa Ta'ala በተለያዩ ቦታዎች በግልጽ ተናግሯል الله سبحانه وتعالى سلا لا إله إلا الله بتملكته يتلاقي بوتاوج الله سبحانه وتعالى أصلا بتشام مملك أنت هنا يجلسال إياك نعبد وإياك نستعين يه الله سبحانه وتعالى بتشام مملك أنت لبت يمي ملائكتنا ومالتنا لزين علماء لا إله إلا الله مالت تككلن يو ترجون لا معبود بحق إلا الله በእውነት ከአላህ Subhanahu Wa Ta'ala በስተቀር የሚመለክ ሌላ አምላክ የለም ማለት ነው ትክክለኛው ዒባዳ አምልኮ የሚገባው የሆነው ጌታ አላህ Subhanahu Wa Ta'ala ብቻ ነው ማለት ነው ስለዚህ የላ ኢላሃ ኢላላህ ትርጉም አላህ Subhanahu Wa Ta'ala በአምልኮ ብቸኛ ማድረግ ማለት ነው ከዚህ ውጪ የተለያዩ ሰዎች ላ ኢላሃ ኢላላህን በተመለከተ በተለያዩ ነገር የተረጉሙታል ማለት ነው አንዳንዶቹ لا خالق إلا الله ማለት ፈጣሪ የለም እሱ ብቻ ማለት ይህ ሁሉም ከሃዲያኖችም ሙስሊሞችም የሚያምኑበት ነው በአላህ Subhanahu Wa Ta'ala ፈጣሪነት ለዚች ዓለም አስገኚ ፈጣሪ እንዳለ ሁሉም ያምናል ጥቂቶቹ ካልሆኑ በስተቀር ማለት ነው ግልጽ ነው አይደል እንደዚህ ማለቶቹ ደግሞ ፍርድ የሚገባው ለአላህ Subhanahu Wa Ta'ala ብቻ ነው በአላህ Subhanahu Wa Ta'ala ፍርድ ብቻ መፍረድ ነው የሚገባው ማለትም ሚተረጉማል ይሄ ሁሉ ምንድነው የተሳሳተና ትክክል ያልሆነ የላ ኢላሃ ኢላላህ ትርጉም ነው ትክክለኛው ቀድም እንዳልነው لا معبود بحق الا الله ለዚህ አላህ Subhanahu Wa Ta'ala ቁርአን ላይ ተያዩ ቦታዎች ይህን በተመለከተ ይናገራል ማለት ነው እንደዚሁም لا اله الا الله በጣም ትልቅ የሆነች ቃል ናት የጀነት መክፈቻ ሰዎች ከሃዲያን ወደ እስልምና የሚገቡበት ቁልፍ ናት ማለት ነው لا اله الا الله لا اله الا الله ራሷን የቻለ መስፈርቶች አሏት ማለት ነው እነዚህንም በደንብ ማወቅ ያስፈልጋል ለዚያው ተመሳሳይ ሰለላሁ ዐለይሂ ወሰለም ስናምን ወአሽሀዱ አነ ሙሐመድ ረሱሉላህ ስንል ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ መሆናቸውን ማመን እውነተኛ መሆናቸውን እውነት እንደሚናገሩ በሐዲታቸው ማመን እንደዚሁም ደግሞ አላህ Subhanahu Wa Ta'ala እነሱ ወደነገጉት ድንጋጌ እንጂ ለናመልከው ነው ማለት ነው እንደዚህም ነብዩ ሰለላሁ ዐለይሂ ወሰለም በከለከሉት ነገር እንደዚያው መከልከል ማለት ነው ግልጽ ነው አይደል ስለዚህ በአጭሩ ስለ ላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ በተመለከተ ይህ ሲሆን ስለ መስፈርቶቿና እንደዚህም ደግሞ ማብራሪያ ስንገባ ሰዓቱ ላይ በቃ ይችላል ማለት ነው ሁላችንም ስለ ላ ኢላሃ ኢላላህ መስፈርቶች ምንነቷን አስፈላጊነቷን ልናውቅና ልንረዳ ይገባል ማለት ነው ዋንኛው ግን ላ ኢላሃ ኢላላህ ማለት አምልኮዎች ሁሉ የሚገባው ለአንድ ለአላህ Subhanahu Wa Ta'ala ብቻ ነው ማለት ነው አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙት ያደርጋል ሰላም አለይኩም ወራህመቱላሂ ወበረካቱ